የመሰላል ቲዩብ ተከታታዮች በዛሬው ርዕስ ይዤ የቀረብኩላችሁ የቅኔ ትምህርት ነው። በእርግጥ ቅኔ ከ6 ዓመት በፊት በዚህ ቻናል ጀምሬ ነበር። ሆኖም ግን በራሴ ችግር አልቀጠለም። ስለዚህ ይሄ ቻናል የተከፈተበት ዋነኛ ዓላማው የቅኔ ትምህርትና የግዕዝ ትምህርትን ስለሆነ ግዕዝ ትምህርት ጎን በጎን የሚሄደው የቅኔ ትምህርት ነው ማለት ነው። ስለዚህ በዛሬ እኔ ሶስት ጉባኤ ቃናዎችን አቀርባለሁ። እነዚህ ጉባኤ ቃና አንዱ ቀድሞ የተደረጉ ናቸው። አንዱ ቀድሞ የተደረገ ነው። ሁለቱ አሁን ያለውን ሁኔታ የሚመለከት የሊቃውንቱን የተማረውን አካል የሚመለከት ጊዜውን እንደው ያለውን ሁኔታ የሚመለከት ነው። ስለዚህ ቀደም ብዬ ያደረግኩት ወላዲ አእላፍ የኔታ ጥበቡ እሳቸው የሞቱ ጊዜ እንደው ያደረግኩት ቅኔ እንደው እሷን ነው። ስለዚህ እነዚህን ሶስት ነገሮች አቀርብላችኋለሁ። ሲቀርብ እስከ ትርጓሜው ነው። ስለዚህ ግዕዝ የማትሰሙ ወይም ቅኔ የማትችሉ አትጨናነቁ። እያንዳንዷ ትንታኔ ስለምትሰጥ ሰምና ወርቋም ሁሏም ስለምትሰጥ መስማት እስከ መጨረሻው መስማት ይጠበቅባችኋል። በዚህ አጋጣሚ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በተለይ አፍቃሪያነ ግዕዝ የሆናችሁ የግዕዝ የምትወዱ ግዕዝን መመራመር ለልጅ ማስተማር የምትፈልጉ ሁሉ ይህንን ቻናል አሳድጉ። ሰብስክራይብ ለሌሎችም ሸር በማድረግ ላይክ በማድረግ እንድታበረታቱኝ እጠይቃለሁ። ወደ ትምህርቱ ስመጣ አባታችን ወላዲ አእላፍ የኔታ ጥበቡ ያረፉ ጊዜ የተቀኘዋት ነች። ሐዋርያቲሁ ለወልድ ቀለማተ ክቡር ጥበቡ ሐዋርያቲሁ ለወልድ ቀለማተ ክቡር ጥበቡ እምነ ጥበቡ አምላክ በጊዜ ሞቱ ይቀርቡ። ሐዋርያቲሁ ለወልድ ቀለማተ ክቡር ጥበቡ እምነ ጥበቡ አምላክ በጊዜ ሞቱ ይቀርቡ። ይሄ ጥሬ ትርጉም ማነው? ቅኔው ይባላል። ጉባኤ ቃና ነው። እንትኑን ለመድገም ሐዋርያቲሁ ለወልድ ቀለማተ ክቡር ጥበቡ እምነ ጥበቡ አምላክ በጊዜ ሞቱ ይቀርቡ። ጥሬ ትርጉም የሚባል አለ። እንግዲህ ቅኔ ሲባል 3 ነገሮች አሉ። አንደኛው ጥሬ ትርጉም ነው። ሁለተኛው ማመስጠር ነው። ሰምና ወርቁን እያንዳንዱን አውጥቶ መተርጎም ማለት ነው። የመጨረሻው ሙያ መስጠት ነው። ሙያውን ለዕለቱ ለዛሬው አልሰጠውም። ነገር ግን ጥሬ ትርጉምና ማመስጠሩን ግድ ስለሚል ቅኔ ትምህርቱ በጣም ስናስኬደው ወደ ሙያ እየሰጠን እንሄዳለን። ሐዋርያቲሁ ለወልድ ቀለማተ ክቡር ጥበቡ እንግዲህ ታሪካዊ ቅኔ ነው። ታሪክን መሰረት ያደረገ ቅኔ ነው። የወልድ ሐዋርያቶች የክቡር ጥበቡ የመምህር ጥበቡ ቀለማት ወይም እውቀት ትምህርቶች ቀለማት ማለት የቅኔ ሊቅነታቸው የመጻሕፍት ሊቅነታቸው ማለት ነው። የነሱ ቀለማት የአግድም ሊቅነት ትምህርታቸው እውቀታቸው ጥበቡ ቀለማት ሐዋርያት የወልድ ሐዋርያቶች እምነ ጥበቡ አምላክ በጊዜ ሞቱ ይቀርቡ። በእንተ ጥበቡ በአምላክ ሞት ጊዜ አልቀረቡም። እምነ ጥበቡ አምላክ በጊዜ ሞቱ ይቀርቡ። በሞቱ ጊዜ እነዚህ ሐዋርያቶች የጥበቡ ቀለማት ወይም ትምህርቶች አልቀረቡም። ከማን? ከጥበቡ አምላክ በጊዜ ሞቱ ማለት ነው። በሱ ሞት ጊዜ ማለት ነው። ይሄ ጥሬ ትርጉም ነው። እንግዲህ ለሰሙ ታሪካዊ ቅኔ ነው ብያችኋለሁ። ጌታችን መድኃኒታችን እግዚእነ ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ ሲውል ሐዋርያት ከዮሐንስ በቀር አንድም አልተገኘም። ሐዋርያቶች ጴጥሮስ ራሱ ክዶታል አይደል?
ሶስት ጊዜ ትክደኛለህ እንዳለው ሶስት ጊዜ ክዶታል ጴጥሮስ ማለት ነው። እስከ ነቁ ዶሮ እስከሚጮህ ድረስ ሶስት ጊዜ ትክደኛለህ አንተ ከናዝሬቱ ከኢየሱስ ጋር አይቻለሁ ስትል አረ አላየሽኝም እያለ ሶስት ጊዜ ክዶታል። ዶሮ ሲጮህ ነው ያወቀ። በስቃዩ በመከራው ያን መስቀል ተሸክሞ ሲንገላታ በዕለተ ዓርብ ወይም በሞቱ ጊዜ በመከራው ጊዜ ሐዋርያቶች ከስር ከስር እየተከተሉ ትምህርቱን የሰሙ ከስር ከስር እየተከተሉ ተአምራቱን ያዩ በተአምራቱ የተመገቡ በተአምራት በነፍስ በስጋ የተፈወሱ ሐዋርያቶች በሞቱ ጊዜ አልተገኙም ነው ለሰው። እውነት ነው። ክርስቶስ ሲሰቀል ሐዋርያቶች ከዮሐንስና ከእናቱ ውጭ ከቀራንዮ ከመስቀሉ ስር አልተገኙም ማለት ነው። አልታመኑም፣ አልተገኙም። በምን በሞቱ ጊዜ የሚል ትርጉም አለው ማለት ነው። ይሄ ለሰሙ ነው። ለወርቁ የእንታ ጥበቡ ሀገራችን ካፈራቻቸው ባህታዊ፣ አዋቂ፣ ትሁት እጅግ የከበሩ አባታችን ብዙ ሊቃውንትን ያፈሩ እነ ሊቃውንት የእንታ ዕዝራን ብዙ ሊቃውንትን ብዙ የቅኔ መምህራንን ብዙ የመጻሕፍት መምህራን ከእሳቸው ጉባኤ ያልደረሰ የለም። እሳቸው የዛ ግድም ትምህርት አባት ናቸው። ትምህርት የቅኔው የመጻሕፍቱ የዜማው ምን እሳቸው ጋር የሌለ ነገር የለም። የዚህ ሁሉ አባት ነበሩ የእንታ ጥበቡ ማለት ነው። ወላዲ አእላፍ ማለት የብዙዎች አባት ብዙዎችን የወለደ ማለት ነው። ብዙዎችን የወለዱ በምንድን ነው? በቀለም ማለት ነው። የቀለም ልጆቻቸው በጣም ብዙ ናቸው። እንግዲህ የምናከብራቸው ሊቀ ሊቃውንት የእንታን ዕዝራን ጨምሮ ማለት ነው። ስለዚህ እሳቸው ሲሞቱ ግን ያን እውቀት የያዙ ያ የጥበብ አባት ያንን የመሰለ እውቀት ወደ ሞት የክፉ ሞት ሲመጣ እኒህ የግድም እውቀት አብሯቸው እንትን አላለም። ከስጋ ሞት ማለት ነው። ከስጋ ሞት ሲሞቱ ቀለማታቸው ቅኔው ያ ሁሉ ምስጢር አብሯቸው እንትን አላለም ማለት ከሞት እንትን ሊላቸው አልቻለም። ይልቁንስ አብሯቸው ወደ መቃብር ነው የወረደ። ግልጽ ነው። ያ ማለት ከሞት ሊያድን አልቻለም ቀለማቱ። ምክንያቱም ሞት በሰው ልጅ የማይቀር ስለሆነ ማለት ነው አይደል? ሞት የሰው ልጅ ምን አዋቂ ብንሆን፣ ምን ምሁር ብንሆን፣ ምን ተመራማሪ ብንሆን፣ ምን ሀብታም ብንሆን፣ ምን ንጉሥ ፈላጭ ቆራጭ ብንሆን፣ ምን ትሁት ብንሆን ሞት አይቀርም። ሞት ነው እና አባታችን ያ ሊቅ ያ ትሁት ያ ብፁዕ የሆኑ አባታችን እሳቸው ሲሞቱ ቀለማቱ ለእርግፍ ብሎ ነው የጠፋው። ቀለማቱ ከእሳቸው ጋር አብሮ ነው የጠፋ ፍትን ያለው እሳቸው ሲሞቱ ለማለት ነው። ይሄ ወርቁ ነው ማለት ነው። ሌላው ሊቃውንቲሃ ለቤት ለአማኑኤል ሊቃኑ ዘመነ ተገፎ እፎኑ ሊቃውንቲሃ ለቤት ለአማኑኤል ሊቃኑ ዘመነ ተገፎ እፎኑ። አዎ ይሄ በሊቃውንቱ ዙሪያ የተደረገ ቅኔ ነው። ሊቃውንቱ የቤተ ክህነት ሊቃውንት አለ። በተለይ የተማረ አካል የሚለው የተማረ አካል የተሻለ አዋቂ የሆነ ሰው ለነዚያ የተደረገ ቅኔ ነው። አዋቂ በሳይንሱ በቤተ ክህነቱ በሌላው የሚያውቅ ሰው ለሚያውቅ ሰው የተቀኘ ነው። ሊቃውንቲሃ ለቤት ለአማኑኤል ሊቃኑ ዘመነ ተገፎ እፎኑ ማለት ነው። ይሄ ግዕዘኛው ነው። ጥሬ ትርጉም ማለት ሊቃውንቲሃ ለቤቴል ሊቃውንተ ዛቲ ዓለም ማለትም እንችላለን። ሊቃውንተ ዛቲ ዓለም ለአማኑኤል ሊቃኑ ዘመነ ተገፎ እፎኑ ማለት እንችላለን። ሊቃውንተ ዛቲ ዓለም ለአማኑኤል ሊቃኑ ዘመነ ተገፎ እፎኑ የዚች ዓለም ምሁሮች ወይም የቤተ ክርስቲያን ሊቃውንቶች ሊቃውንት የያዘ ቤት ከሆነ የቤተ ክርስቲያን ሊቃውንተ ዛቲ ዓለም ካለ ደግሞ የዓለም በአጠቃላይ ማለት ነው።
ሊቃውንተ ዛቲ ዓለም ለአማኑኤል ሊቃኑ የአማኑኤል ፍጥረታታት እስከሆን ድረስ የአማኑኤል ሊቃውንት የሆኑ የዚች ዓለም ሊቃውንቶች ወይም የቤተ ክርስቲያን ሊቃውንቶች ለቤተ ክርስቲያን ከወሰድ ነው ዘመነ ተገፉ እፎኑ የመገፋት ዘመን የሆነ ዘመናችን እንዴት ነው ነው ጥያቄው። ዘመናችን ይሄ የመገፋት ዘመን እንዴት ነው የሚል ነው ትርጉሙ ማለት ነው። ለሰሙ ህብር ነው በመሰረቱ የሆነ ነገር እንትን ሲል አንተ ምንድነው ይሄ ነገር መገፋት ምንድነው አንተ ምንድነው ሊል ይችላል። ይሄ ምንድነው እንደዚህ መገፋታችን እስከመቼ ነው ምንድነው እንደዚህ ተገፋን እኮ ሊል ይችላል ማለት ነው። ለሰሙ ማለት ነው። የሆነ ሰው ሲገፋ ሲበደል እስከመቼ ብዬ ተገፍተን ይላል ማለት ነው። ይሄ ለሰሙ ነው። ለወርቁ እንግዲህ በሳይንሱም ይሁን በዓለም በቤተ እምነቱም ይሁን የተማረ ሊቅ እየተሰደደ እየተገፋ በተቃራኒው ግን አላዋቂ ምንም የማያውቅ እየተከበረ እሱ እያዘዘ ምክንያቱም ደግሞ ከባዱ አላዋቂ ከላይ ሲሆን ምን ያደርጋል መሰላችሁ? የሚያውቀው ከታይ አላዋቂው ከላይ ሲሆን ኢንፌሪዮሪቲ ስለሚኖር ያን ሰው ያሳድደዋል ማለት ነው። ስለዚህ አሁን የቤተ ክርስቲያን ሊቃውንቶች በጣም ሊቆቹ የድጓ መምህሩ፣ የቅኔ መምህሩ፣ የመጻሕፍት መምህሩ እየተሰደዱ ምንም የማያውቀው ግን ከበላይ ሆኖ አዛዥ ናዛዥ ሆኖ የምናይበት ጊዜ ነው ያለው ማለት ነው። በጣም የሚያሳዝን ነው ማለት ነው። በዚህ በእንትኑም ስናየው በሳይንሱ የተሻለ ውጤት ያለው 4 ነጥብ እየዘጋ ኦል እየወጣ የመጣው ተማሪ የቀን ሰራተኛ ወይም ስራ ሳይቀጠር ቁጭ ብሎ ምንም ነገር የሌለው ምንም ነገር የማያውቀው ክላስ ገብቶ የማያውቅ ክላስ ሲፎርፍ የኖረ ሰውዬ ግን ምን ይሆናል መሰላችሁ? እሱ ጥሩ እንትን ሆኖ ወይም ማናጀር ሆኖ ወይም ደህና ባለስልጣን ሆኖ ሲያሽከረክር ታገኙታላችሁ ማለት ነው። እና ይሄ አዋቂ ተዋርዶ አላዋቂ ከፍ ብሎ የምናይበት ዘመን ይሄ የመገፋት ዘመን በተለይ እውቀት ያለው ሰው የተማረ በፊት የተማረ ይግደለኝ አይደለ? የተማረ ማለት ለርኒንግ ሚንስ ኤግዛክትሊ ቢሄቨራል ቼንጅ ነው። ለርኒንግ ሚንስ ኤግዛክትሊ ቢሄቨራል ቼንጅ መማር ማለት ኤግዛክትሊ ፍጹም የሆነ ለውጥ ማምጣት ማለት ነው። በስነ ምግባር ሊሆን ይችላል፣ በስብዕና ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በዊዝደም ሊሆን ይችላል። በዝም ብሎ የሆኑትን ነው እያልኩ ያለሁት። ሊቃውንት ስል በዚህ ማለት አንዱ እውቀት ኑሮት በሰብጀክት ማተር እውቀት ኑሮት ዊዝደም ከሌለው ዊዝደም ይስ ብልሃት የምንለው ማለት ጥበብ የምንለው ከሌለው የቅኔ መምህር ሆኖ ግብረ ገብነት ከሌለው ድጓ መምህር ሆኖ ግብረ ገብነት ወይም ኢቲክስ የሚባለው ነገር ከሌለው ከባድ ነው። እኔ ያልኩት እውቀትን ጥበብን ከሙያ ከስብዕና ጋር አሟልተው የያዙትን ማለት ነው። ያ ማለት ስነ ምግባርን አሟልተው የያዙ በሳይንሱ በዚህኛው ማለት ነው። በሳይንሱ ለምሳሌ አንዱ የፊዚክስ ሊቅ ፊዚክስን በደንብ አድርጎ ኳንተምን በደንብ አድርጎ ስለሰራ አይደለም። ኳንተም እንደሰራው ሁሉ ሰብአዊነት ሲኖረው ትህትና ሲኖረው እውቀቱ ሸር ሲያደርግ ዊዝደም ጥበብ ሲኖረው ያ ነው ምሁር ወይም ሊቃውንት ነው ማለት። ስለዚህ እነዚህ ያሉ ሰዎች ሲገፉ ነው እነዚህ ሰዎች ለነዚህ የተገፉትን እነዚህ ዊዝደም ኑሯቸው ኒዮሎጂ ኑሯቸው ሂዩማኒቲ ኑሯቸው ይሄን አሟልተው ይዘው እነሱ ሰዎች ሲገፉ የነሱ የተገፉትን እነዚህ ሰዎች የተገፋ ነው ለምንድን ነው እየተገፉ ያሉት? የመገፋት ዘመን ለምንድን ነው? ድንቃዊ ወይም ምንም የማያውቅ ኤቲካል የሌለው የሚገርማቸው ኒዮሎጂ ፕላስቱ ዊዝደም የሌለው ደግሞ በከፍተኛው ጥሩ አመራር ነው ወይም ፕሮጀክት መሪ ሆኖ እሱ ይሄንኛውን እየገፋ የመገፋት ዘመናችን እንዴት ነው የሚለውን ነው። ለዛም ሊቃውንት ሲባል በእውቀት ብቻ አይደለም ያልኩት፣ በባዮሎጂ ምርጥ ስለሆነ በሊትሬቸር ወይም በቋንቋ ወይም በኢኮኖሚክስ
ኦር በሂስትሪ ኦር በፕላንት ወይም በአግሮ ኢኮኖሚክስ በሜዲሲን ወይም በኤሌክትሪካል ኢንጂነሪንግ ወይም በኮምፒውተር ሳይንስ ጂነስ ስለሆነ አይደለም። ዊዝደም ፕላስ ኒዮሎጂ ሲሆን ማለት ነው። በዚህኛው በቤተ ክህነቱም ያቋቋም ሊቅ በሌላም እምነትም ማለት በሌላም እምነትም ሁሉንም አሟልቶ የያዘ ማለት ነው። ሁሉንም አሟልቶ ፕላስ ቱ ዛት ደግሞ በተለይ ሰብአዊነት የሚባለውን ነገር ሰብአዊነት የሚባለው ነገር ከምንም ነገር በላይ ይበልጣል። ሰብአዊነት የሃይማኖት ገደብ አይኖረውም። ሰብአዊነት የቀለም ገደብ የለውም። ሰብአዊነት የዘር ቀለም የለውም። ሰብአዊነት የጂኦግራፊ ቤረር የለውም ወይም ክልከላ የለውም። ሰብአዊነት ሰው ስለሆነ ብቻ የሆነ ነገር የምንረዳው ሰው ስለሆነ ብቻ ያ ነው መሆን ያለበት ማለት ነው። ስለዚህ እንደዚህ የሚያደርጉ ሊቃውንቶች መገፋታቸው እውነት ነው። እነዚህ እንደዚህ የሚያደርጉ ሰዎች እየተገፉ በተቃራኒ ግን ሰውን የሚገፉ ለሆነ ወይም በሃይማኖቱ ወይም በብሔር ወይም በሆነ በጎሳው ያንን የሚያዳሉት ግን እነሱ ሊድ የሚያደርጉት ወይም የሚያሽከረክር በተቃራኒው አይ ሁሉም ሰብአዊ አድርጎ ሰብአዊ በሰብአዊነቱ የሚለው ደግሞ የሚገፋበት ሁኔታ እንዴት ነው የሚል ነው ወርቁ ማለት ነው። ሞር ወደ ወርቁ እንትን ይላል። ከዛው አልወጣሁም። አሁንም ሊቃውንት ያህል ቤተ ሊቃውንተ ዛቲ ዓለም ኢይምጻእክሙ ትካዜ በጊዜ ዘወርቀ እስመ ይትነሣ በጊዜ ሊቃውንተ ዛቲ ዓለም ኢይምጻእክሙ ትካዜ በጊዜ ዘወርቀ እስመ ይትነሣ በጊዜ በጊዜ ዘወርቀ እስመ ይትነሣ በጊዜ። አሁን ለዛኛው የማጽናኛ ቅኔ ነው ይሄ። ለላይኛው ጉባኤ ቃና ይህንኛው የማጽናኛ ነው። ሊቃውንተ ዛቲ ዓለም ኢይምጻእክሙ ትካዜ በጊዜ ዘወርቀ እስመ ይትነሣ በጊዜ። እናንተ ሊቃውንቶች፣ እናንተ ምሁሮች፣ እናንተ ጠቢባኖች ሁሉንም አሟልታችሁ የያዛችሁ እውቀትን ከጥበብ ጥበብን ከሰብአዊነት አሟልተው የያዛችሁ እናንተ ሊቃውንቶች ሆይ ኢይምጻእክሙ ትካዜ ትካዜ አይምጣባችሁ፣ አትተክዙ፣ አትዘኑ፣ አይክፋችሁ አይክፋችሁ። በጊዜ ዘወርቀ እስመ ይትነሣ በጊዜ በጊዜ የወደቀ በጊዜ ይነሳልና። ጊዜን የጣለውን ሰው የሚያነሳው ጊዜ ነው። ጊዜ ዳኛ ነው። ጊዜ ንጉሥ ነው። ጊዜ ጥሎ አይጥልም። ይጥላል፣ ያነሳል፣ ካነሳም ይጥላል። ስለዚህ በጊዜ የወደቀ የሚነሳው በጊዜ ስለሆነ እናንተ ሊቃውንቶች ወይ ምንድነው ሐዘን አይምጣባችሁ፣ ትካዜ አይምጣባችሁ የሚል ጥሬ ትርጉም አለው ማለት ነው። ለሰሙ ምንድነው ሪሊ ከዛኛው ቀን የተመሳሳይ ነው። አንድ ሰው ለምሳሌ አዝኖ ተክዞ ስናየው ያን የተከዘ ሰው እንዴ አይዞህ ጊዜ እኮ ያልፋል፣ ጊዜ ያልፋል፣ አትጨናነቅ፣ መቼም ጊዜ ጣለው እኮ ጊዜ ነው የሚያነሳኝ ነው ወንድ ወይም የኔ እህት እያልን እናጽናናለን ማለት ነው አይደለም። በጊዜ ሁሉም በጊዜ ይሆናል፣ አይዞህ አትጨናነቅ፣ ጊዜው ያልፋል። ገንዘብ አጥቶ ከሆነ አይዞህ ታገኛለህ፣ እውቀት እንደ እውቀት ታገኛለህ። የሚያምነው የሚወደው ከርቶት ከሆነ አይዞህ ለአንተ አንተ የምታምነው እሱ የሚያምን ሰው ታገኛለሽ እያልን እናጽናናበታለን ማለት ነው። ይሄ የማጽናናት ቃል ነው። ማጽናናት ማለት ተስፋ እንዳይቆርጥ የሆነ ነገር ተስፋ እንዳይቆረጥ ወድቄ እዛው ቀራለሁ ብሎ ተስፋ ቆርጦ በዛው እንዳይወድቅ የምናጽናናበት ነው። በዚህ በመሰረቱ ኢትዮጵያኖች ጎበዝ ነው። ማጽናናት ሰው ቁኝት ዋቴቨር ለእኛ የተሰጠን ነገር ነው ማለት ነው። ስለዚህ ይሄ የማጽናናት ቃል ወይም የማጽናናት አረፍተ ነገር ነው ማለት ነው። ስለዚህ ሰውን ሲያዝን ሲተክዝ ምን የምናደርግበት ነው? የምናጽናናበት ቃል ነው። የምናጽናናበት፣ የምናረጋጋበት፣ ተስፋ እንዲለመልም የምናደርግበት፣ ከሀዘኑ እንዲወጣ የምናደርግበት፣
ከሀዘኑ እንዲላቀቅ የምናደርግበት አንዱ ማለት ነው። ይሄ እኔ ከዛ አንጻር የሚታይ ነው። ወደ እንትኑ ሳመጣው ወደ ሰሙ ሊቃውንቲሃ ሊቃውንተ ዛቲ ዓለም ኢይምጻእከ ትካዜ በጊዜ ዘወርቅ እስመ ይትነሳ በጊዜ እንዳልኳቸው የሚያውቁ የረቀቁ ስብዕና ያላቸው እየተገፉ በተቃራኒው ስብዕና የሌላቸው አዋራጆች፣ ተሳዳቢዎች ለሆነ ጎራ ከፍለው እንትን የሚሉ ይሄ በቃ የነሱ በጎ አድራጎት ለሆነ መስፈርት ወጥቶለት ማለት ነው። በጎ አድራጎት ያ ማለት ለመርዳት ከሆነ የሆነ መስፈርት ይወጣል። ወይ ሃይማኖት ሊሆን ይችላል፣ ወይ ብሔር ሊሆን ይችላል፣ ወይም የሆነ ጂኦግራፊ ሊሆን ይችላል ማለት ነው። የሆነ መስፈርት አለው። ዛትም ሰብአዊነት እናደርጋለን ይላሉ፣ ግን ሰብአዊነት ሲያደርጉ የሆነ መስፈርት ያ ማለት ወይ ቀለም ሊሆን ይችላል ወይም ዓለማት እንደዚህ ነው። በመሰረቱ ኢትዮጵያ ብቻ አይደለም፣ ዓለማት በአጠቃላይ የሆነ ከራሱ ፐርስፔክቲቭ ነገ ይህንን ሊሰጠኝ ይችላል፣ ነገ እከከልከክ ማለት ይህን ጥቅም ላገኝ ይችላለሁ ከማለት አንጻር ወይም የሆነ ቤተሰብ ከዚህ አንጻር ነው ተቃይቶ እንትን የሚያደርጉት እኒህ ሰዎች ምን የሌላቸው ዊዝደም ማለት እውቀት፣ ጥበብና ሰብአዊነት ማለት ነው። ሶስቱ ነገሮች የሌሉት አንድ ሰው ሶስቱ ነገሮች ባዶ ከሆነ ባዶ ነው። ሁለቱን ለመናገር ይህንን በተለይ ዊዝደም፣ ኒዮሎጂ ኤንድ ሂውማኒቲ የሚባለው በሌላ ርዕስ እመጣለሁ። እነዚህ ሶስቱ ነገሮች የሰው ልጅ ማሟላት ያለባቸው ነገሮች ስለሆኑ ማለት ነው። እኛም እንደ ኢትዮጵያ አሁንም የጎደለን ነገሮች እነዚህ ስለሆኑ ማለት ነው። አንዱ ሰው ጥበብ ኑሮት ነገር ግን ኒዮሎጂ ከሌለው ሊከብድ ይችላል። ኒዮሎጂም ጥበብ ኑሮት ሂውማኒቲ ከሌለው ከባድ ነው። ሂውማኒቲ ኑሮት ደግሞ ኒዮሎጂ ዊዝደም ከሌለው ይከብዳል። ነገር ግን ሂውማኒቲ ኑሮት ሁለቱም ባይኖር ችግር የለውም። እንደው ሰብአዊነት ካለ ከጥበብም ከእውቀት ምናልባት አሰራሩን አካሄዱን ላያውቅ ይችላል እንጂ ሰብአዊነት ካለው ሰብአዊነቱን እሱ ሊጎዳ ይችላል ምናልባት ወይም የሚያደርገው ከእውቀትና ከጥበብ አንጻር ላይሆን ይችላል እንጂ ሰብአዊነት ከሁሉም ነገር ይበልጣል ማለት ነው። ስለዚህ እነዚህ ሊቃውንቶች ግን እነዚህ ሶስቱንም አሟልተው የያዙ ማለት ነው። እውቀትን፣ ጥበብን እንደዚሁም ደግሞ ሰብአዊነትን አሟልተው የያዙ ሰዎች የያዛችሁ ሰዎች ሆይ ትካዜ አይምጣባችሁ፣ አትተክሱ። አዎ የተማረ የተመራመረ ያወቀ የተመራመራችሁ ያወቃችሁ የምስጢር አባቶች የቀለም ቀንዶች ሆይ አትተክሱ፣ አትሰሙ፣ አይክፋችሁ። የተማራችሁ 4 ነጥብ እያመጣችሁ ኦል እየወጣችሁ ከጠባይ ጋር ከሁለመናው ጋር አሟልታችሁ ነገር ግን በገንዘብ እጥረት ገንዘብ ስለሌላችሁ ቤተሰብ ስለሌላችሁ ይስ እናንተ የሆነ ጎሳ ስለሆናችሁ ወይም የሆነ እንትን ስለሆናችሁ ዋቴቨር በሆነ ቤረር በሆነ መሰናክል ጥበበኛ ሆናችሁ አዋቂ ሆናችሁና ሰብአዊነት ኑሯችሁ እየተገለላችሁ እየተገፋችሁ ዓለም ፊቷን ያዞረችባችሁ ጊዜ ፊቱን ያዞረባችሁ በማንኛውም መስክ ማለት ነው። በዓለማት ሁሉ አዋቂዎች፣ ጥበበኞች፣ ሰብአዊነት ያላችሁ እከሌ እንደዚህ ነው እከሌ እንደዚህ ነው ሳትሉ ሁሉንም በኩል የምታዩ ሰዎች ያንን መከራ ሲመጣ በጥበብ ለማለፍ የምታረው አሁን ቢሆን በጥበብ እያለፋችሁ ያላችሁ በእውቀት በጥበብ እየተጓዛችሁ ያላችሁ ይሄን ቀን ምንም እንኳን እየተፈተናችሁ ፈተናው እየበዛ በቀን በቀን ዶፍ እየወረደ የሚያስጨንቃችሁ እናንተ ሊቃውንቶች፣ እናንተ ምሁራኖች፣ እናንተ አዋቂዎች፣ እናንተ ጂነሶች ኢይምጻእክሙ ትካዜ አይምጣባችሁ፣ አትዘኑ፣ አትተክዙ፣ አትከፉ፣ ሆዳችሁ አይባሰው ሆዳችሁ አይባሰው። ምክንያቱም እናንተን እንደዚህ ያደረጋችሁ ይህን እውቀት ይዛችሁ ባላዋቂው እና ስራው ተይዞ ባላዋቂ እናንተ ተገላችሁ ባላዋቂ ከውድድር ውጭ ሆናችሁ ወይም ውድድር ውጭ የሆናችሁት
በጊዜ ነው። ስለዚህ የእናንተ የጣለ እናንተን አዋቂዎችን ያገለለ አዋቂዎች ተፈላጊነታቸውን ያሳጣ ጊዜ ነው። ይህ ጊዜ ደግሞ ምን ያደርጋል? መልሶ ያነሳችኋል። አይዟችሁ። ምክንያቱም አንድ አባባል አለ ጊዜ የጣለውን ጊዜ ያነሳዋል። የፈለገው ይሄ ትክክል ነው። ይህ አባባል ዝም ብሎ የመጣ አይደለም። ብዙ ህይወታት ሲያልፉ ለሺህ ዓመታት ሲነገር በተሞክሮ የመጣ ቃል ነው። አንድ ሰው ሁልጊዜ እንዳዘነ አይቀርም። አንዲት እናት ሁልጊዜ እንዳዘነች ማቅ ለብሳ አትቀርም። አንድ አባት ሁልጊዜ አዝኖ ተክዞ ደሂቶ ተቸግሮ አይኖርም። አንድ መምህር ዝቅ ብሎ ተገፍቶ በተማሪው ሳይቀር ተዋርዶ አይቀርም። አንድ አዋቂ ባላዋቂ ዘንድ ተሰድቦ ተነውሮ ተገፍቶ አይቀርም። አዋቂዎች ጊዜ ሲመጣ፣ የምሁራኖች ጊዜ ሲመጣ ያ አላዋቂ የሱ ጊዜ ስላልሆነ ዝቅ ይላል። የሱ ጊዜ ስላልሆነ ይወድቃል። የሱ ጊዜ ስላልሆነ ምን ይሆናል ማለት ነው? አላዋቂነቱ እንዲያውቅ ያደርጋል። ነገር ግን ይሄ ሰው ደግሞ ይሄ ጥበበኛው ይሄ አዋቂው ምንድን ነው ማለት ነው? የባለ ጥበበኛው በጥበብ ስለሚያልፍ ያንን እንደዚህ አድርገኛል፣ አንተ የፕሮጀክት መሪ ሁነህ እኔን አግለኸኛል፣ እኔን ከውድድር አውጥተኸኛል ብሎ አይቀየበትም። ምክንያቱም ሰብአዊነት አለው፣ ጥበብ አለው፣ እውቀት አለው ማለት ነው። ሰብአዊነት፣ ጥበብ፣ እውቀት ይህን ነገር አሟልቶ እስከያዘ ድረስ ይህ ሰው ምን ይሆናል ማለት ነው? ከዛ ነፃ ያወጣዋል፣ ያስተምረዋል። ይሄ ነገር የሱስ አላዋቂነቱን እንዲያቅ ነው እንጂ ያ ሰው እሱ በሄደበት መንገድ እንዲጎዳ አያደርገውም። ስለዚህ ይሄ ጊዜ ስለሚመጣ አትጨነቁ፣ አትዘኑ። ክፋት ምንድነው? ይሄ መከፋትን አረቁ፣ ማዘንን ማጣትን አታስቡት። ማግኘት ይመጣል። መውደቅ እንዳለ ሁሉ መነሳት ይመጣል። መውደቅ እንዳለ ሁሉ መነሳት ይመጣል። ይሄስ ማጣት እንዳለ ሁሉ ማግኘት ይመጣል። መገፋት እንዳለ ሁሉ መግፋት አልልም፣ ትክክል ሆኖ ይቆማል። መገፋት ካለ መግፋት፣ መገፋት መግፋት ከሆነ ሰብአዊነት ጠፋ ማለት ነው። ስለዚህ ሶስቱ ነገሮች ፒላሮች ስለሆኑ እነዚህን ማውጣት የለብንም ማለት ነው። ስለዚህ ማጣት፣ መቸገር፣ መገፋት፣ መከፋት እነዚህ ነገሮች ይቀራሉ ማለት ነው። ይሄ ነው እንደዚያ ነው የሚለው ቅኔው ማለት ነው። ስለዚህ ለመጠቅለል ያህል ሊቃውንተ ዛቲ ዓለም ኢይምጻእክሙ ውትጋዜ በጊዜ ዘወርቅ እስመ ይትነሣእ በጊዜ። እናንተ አዋቂዎች፣ እናንተ ጥበበኞች፣ እናንተ በሰብአዊነት የተሞላችሁ ወንድሞች ሆይ አትዘኑ፣ አትተክዙ። ጊዜ የጣለው በጊዜ ይነሳልና። ጊዜ ንጉስ ነው። በጊዜ ለሁሉ ይላል በግዕዝ አባባል። በጊዜ ለሁሉ ጊዜ አለው። ለሁሉ ለሰርግም፣ ለመደሰትም፣ ለመሾምም፣ ስልጣን ለመያዝም፣ ለመውደቅም፣ መልካም ስራ ለማድረግም፣ ወደ ሞትም ለመሄድም ጊዜ አለው። ለሁሉም ጊዜ አለው እና ሁሉም በየጊዜው ስለሚሆን አትተክዙ፣ አትዘኑ ይሆናል ማለት ነው። ሁለተኛው ሊቃውንተ ዛቲ ዓለም ለአማኑኤል ሊቃኑ ዘመነ ተገፎ እፎኑ ነው። ሊቃውንት ሁላ አሁን የቅኔ መምህር ሁላ በየእንትኑ በየጎዳናው ዘበኛ እየሆነበት ነው አይደል? በተቃራኒው ግን ምንም ነገር የሌለው የደብረ አስተዳዳሪ ሊሆን ይችላል። ምንም ነገር የሌለው የሆነ ሂሳብ ሹም ሆኖ እሱም በመኪና ይነዳል። ስንት ዓመት የቅኔ መምህር ሆኖ ስንት ዓመት የድጓ መምህር የሆነው ግን ያካል ማለት ነው። ይሄ ጊዜ እንዴት ነው? ይሄ ጊዜ ደግሞ ምን ይላል? እስመ ይትነሣእ በጊዜ። ይሄ ጊዜ ሲያልፍ አላዋቂው ከታይ አዋቂው ደግሞ ከላይ ሆኖ ባላንስ ሆኖ ይኖራል ማለት ነው።
ሐዋርያት ይሁለ ወልድ ቀለማተ ክቡር ጥበቡ እነ ጥበቡ አምላክ በጊዜ ሞቱ ይቀርቡ የሚለው ደግሞ ያው የአባታችን ቅኔ የተደረገ ነው። አመሰግናለሁ። እንደዚህ ብዙ እንደዚህ እያልን እንቀጥላለን። ስለነበረው ቆይታ አመሰግናለሁ። በድጋሜ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት ይስተካከል፣ ይሄ ይጨመር፣ ይሄ ይቀነስ እያላችሁ እንድትሰጡ አመሰግናለሁ። ቴንኪው ቬሪ ማች